ፈጣሪ ይቅር በለኝ። ቢኒና እኔ እንደዚህ በዝምታ ተቀምጠን አናውቅም። እኔ የትናንትናዋ ልጅ ያለችኝ ነገር እያሰብኩ ነበር። እሱ ግን ምን እያሰበ ይሆን? ልንገራት እንዴ? ደሞ በኋላ ብትናደድብኝስ? እንዲሄድ መፍቀድ ይኖርብኝ ይሆን እንዴ? አለሜ ወይ ምን ነው ዝም አልሽ? ኧረ ምንም። እኔ እምልህ ቢኒ። ወይ አለሜ፣ የወደፊት ህልም ምን ነበር? የተሻለ ገቢ አግኝቼ የተሻለ ኑሮ መኖር። እና ይሄንን እዚህ ሀገር ማድረግ አችልም? ቢሆንልኝማ ለምን ውጭ አስባለሁ? አፈር በልተው ያስተማሩኝ ቤተሰቦቼን የምጦርበት ቀርቶ ለራሴ የሚሆን ገቢ የለኝም። እና እድሉን ብታገኝ ትሄዳለህ? አረ በጭራሽ። ለምን? አለሜ፣ አሁን አንቺ ከሁሉም ትበልጭብኛለሽ እንዴ። 5 ሰዓት ሆነ እንዴ? ቀጠሮ አለብኝ ልሂድ። እወድሻለሁ። እኔም ቢኒ እኔን ስለሚወደኝ ህልሙን ትቷል። እኔ ደግሞ ስለምወደው ህልሙን ልሰጠው ይገባል። ግን ደግሞ እሱ ከሄደ እኔ መኖር አልችልም። ለቢኒ ስል የምወስነው የመጨረሻው ውሳኔ ደግሞ ይሄ ነው። ቢኒ ደስተኛ ሆኖ ህልሙን እንደሚኖር ያሳደጉትን ቤተሰቦቹን እንደሚያስደስት ተስፋ አደርጋለሁ። ፈጣሪ ይቅር በለኝ። ቁም ያለሁ